ሰላም ልጆች እንዴት ናችሁ? እንዴት ሰነበታችሁ? እንኳን ወደ ናሆሚ ልጆች ትምህርት ቤት የዩቲዩብ ቻናል በሰላም መጣችሁ። በዚህ ዩቲዩብ ቻናል ለእናንተ ለሕፃናት እና ለልጆች የሚሆኑ ትምህርቶችን፣ ተረቶችን አዘጋጅተንላችኋል። ልጆች በዚህ ዝግጅታችን በጣም ደስተኛ እንደምትሆኑ ባለሙሉ ተስፋ ነን። ዩቲዩብ ቻናላችን በመደገፍ ሰብስክራይብ፣ ሼር እና ላይክ እንዲሁም የምንለቃቸው ቪዲዮዎች ቶሎ እንዲደርሱላችሁ የደወል ምልክቷን አንዴ ይጫኑ። ለትብብሮ በጣም እናመሰግናለን። ገታ ወደ ዕለቱ ታሪክ። የወርቅ እንቁላል የምትጥለው ዶሮ። ከዕለታት አንድ ቀን አንድ ገበሬ በየቀኑ አንድ የወርቅ እንቁላል የምትጥል ዶሮ ነበረችው። እንቁላሉ ለገበሬውና ለሚስቱ የዕለት ፍላጎታቸውን የሚያሟላ በቂ ገንዘብ ያስገኝላቸው ነበር። በዚህም ባልና ሚስቱ ለረጅም ጊዜያት ደስታቸውን እያጣጣሙ ኖሩ። አንድ ቀን ገበሬው እንዲህ ሲል አሰበ፣ ለምን በቀን አንድ የወርቅ እንቁላል ብቻ እናገኛለን? ሁሉንም የወርቅ እንቁላሎች በአንድ ያውጥተን ለምን ብዙ ገንዘብ አናገኝም? ገበሬው ይህንን ሐሳቡን ለሚስቱ አማከራት። ሚስቱም ሳታቅማማ ሐሳቡን ተቀበለች። ከዚያም በነገታው ብሯን የወርቅ እንቁላሏን ስትጥል ገበሬው የተሳለ ቢላዋ ይዞ እየጠበቃት ነበር። ወዲያው አረዳትና እየተጣደፈ ሆዷን ከፈተው። የወርቅ እንቁላሎች በግፍ አገኛለሁ በሚል ተስፋ ሆዷን ሲከፍተው ግን ከአንጀትና ከደም በቀር ምንም አላገኘም። ይህኔ በልጅነቱ የፈጸመውን ስህተት ተገንዝቦ ከእጁ መዳፍ ላመለጠው ሀብት ማልቀስ ጀመረ። ገበሬውና ሚስቱ ከቀን ወደ ቀን ይበልጥ እየደኸዩ መጡ። ያዱ የነዱ ድሆች ሆኑ። አይ መጃጃል፣ ያሳዝናል። ልጆች ከዚህ ታሪክ የምንማረው ቁም ነገር በደንብ ሳናስብ ሳናገናዝብና ሳንመክር ምንም ድርጊት መፈጸም እንደሌለብን ነው። ስግብግብነትም ለጥፋት እንደሚዳርግ ከገበሬው ተምረናል። ልጆች ከዚህ ታሪክ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። በሌላ ጊዜ በሌላ ታሪክ እስከምንገናኝ ድረስ ሰላም ሰንብቱ ልጆች። ቻው ቻው።